እናቴ እኔን ስትወልድ ነው የሞተችብኝ። እናትም አባትም የለኝም፣ ብቸኛ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም፣ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰላም ለሀገራችን፣ ሰላም ለሰው ዘር በሙሉ እያልኩኝ ክፍል 2 ከባለፈው ከክፍል 1 የቀጠለ እነሆ ዛሬ ላካፍላችሁ ወድጃለሁ። እንኳን ሰላም መጣችሁ። ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ከቪዲዮ ስር እንድትሰጡ በትህትና ጠይቃለሁኝ። አክስትሽ ከመሞቷ በፊት አንቺን እንድጠብቅ አደራ ሰጥታኛለች። እኔ ግን አይቼው አላውቅም ከዚህ በፊት ስለሱም ነግራኝ አታውቅም። አማራጭ ስለሌለኝ አመንኩት። ሁልጊዜም እየደወለ ደህንነቴን ይጠይቀኛል። የሚያስፈልገኝን ነገር ሁሉ ገሱ ይልክልኛል። ስራ ስለሚበዛብኝ ከኮንትራት ቤት እንደምጠፋ መጥፋትም እንደምፈልግ ነገርኩት። እሱም ችግር የለውም የሆነ ጓደኛ ያለ እሱ ያስጠፋሻል አለኝ። በጣም ታማኝ ነው ሲለኝ ደስ አለኝ። ከሁለት ቀን በኋላ ደውሎ ማታ ላይ ውጪ፣ ጓደኛዬ ውጭ ላይ እየጠበቀሽ ነው፣ ቆሻሻ ልጥል ነው ብለሽ ውጪ አለኝ። እኔም እሺ አልኩኝና ስልኬን ዘግቼ ቆሻሻ ይዤ ወደ ውጭ ወጣሁ። ስወጣ ግን ሰውየው ማግኘት አልቻልኩ። ማለቴ ይዞኝ የሚጠፋው ልጅ ውጭ ላይ ቁሜ እየጠበቅኩት ሳለ ድንገት ዞር ስል ማዳሜን አየኋት። እሷም በቁጣና በጩኸት ምን እየሰራሽ ነው? ወደ ቤት አትገቢም እንዴ ብላ ጮኸችብኝ። እኔም ፍርሃቴን ድብቅ አረኩና ያዘዝኩት ዕቃ አለ እሱን እየጠበቅኩ ነው አልኳት። ወደ ቤት ግቢ ብላ ካስገባች በኋላ ቤቱን ቆለፈችብኝ። በቀጣይ ቀን አጎቴ ደውሎ የተፈጠረው ሁሉንም ነገር ነገርኩት። እሱም ነገ ትወጫለሽ፣ መንገድ ተዘጋግቶብኝ ነው በሰዓቱ ያልደረስኩት ብሎ አለኝ። እናማ በቀጣይ ማታ ከዛ ቤት ማምለጥ ቻልኩኝ። በቀጥታ እሱና ጓደኛው ወደሚያርፉበት ኢጃዛ ቤት ይዞኝ ሄደ። አጎቴን ለመጀመሪያ ጊዜ ነበር ያየሁት። በጣም ቁጡና በእድሜው ትንሽ ተለቅ ያለ ነበረ። ጓደኛውንም አስተዋወቀኝ፣ በደንብ ተግባባን። እኔ ግን የፍቅር ጓደኛ ስለነበረኝ እንደ ወንድሜ ነበር ማየው። የሆነ ቀን ግን በድንገት ያልተጠበቀ ነገር ተፈጠረ። አጎቴ ጓደኛውን እንዳገባው ጠየቀኝ። እኔም መለስኩና በጭራሽ አይሆንም፣ የራሴ የምለው እጮኛ አለኝ ብዬ ነገርኩት። እሱ ግን ይባስ ብሎ ተቆጣና ያልሆነ ቃላት ተጠቀመ። እኔም መሳደብ ጀመረ። ክፍል ገብቼ ማልቀስ ጀመርኩኝ። ጓደኛው መጥቶ አንቺ ካልፈለሽ እኔ አላስገድድሽም ብሎ አባበለኝ። ከዛ ትንሽ ተረጋጋው። ከጥቂት ሳምንታት በኋላ አጎቴ ለረፍት ወደ ሀገር ቤት ተመለሰ። እዛ ቤት ውስጥ እኔና የአጎቴ ጓደኛ ብቻ ቀረን። በፍርሃት ተዋጥኩኝ። ሁልጊዜ ወደ ክፍሌ እየመጣ እያየ ቆይ የሚሄደው። ከዕለታት አንድ ቀን ግን አጎቴ ሀገር ቤት እንዳለ ሳይመለስ ወደ ክፍሌ የገባና ጾታዊ ጥቃት ወይም መደፈር አደረሰብኝ። ገና ልጅ ስለነበርኩኝ ራሴን ስቼ ነበር። ምክንያቱም እኔ ከዛ በፊት ከወንዶች ጋር ምንም አይነት ግንኙነት ወይም የፍቅር ጥያቄ ቀርቦልኝ አያውቅም ነበር። ራሴን ስቼ ከወደኩበት ከትንሽ ደቂቃ በኋላ ስነቃ ሙሉ በሙሉ ደፍሮኛል። ከዛማ በኋላ ራሴን ጠላሁት፣ መኖር አስጠላኝ። ከዛ ቤት ለመውጣት ብዙ ጣርኩኝ፣ ግን አልተሳካም። ምክንያቱም ወደ ውጭ ሲሄድ በር ቆልፎብኝ ቆይ የሚሄደው በእኔ ላይ
በጣም ሲጨንቀኝ ይኸው ጮኛዬ ጋር ደወልኩና ያለውን ሁሉ ነገርኩት። እሱም አይዞሽ ብሎ አጽናናኝ። ከዛ ቤት እንዲወጣ ረዳኝ። ጾታዊ ጥቃት እንደደረሰብኝና እውነት መሆኑን ካረጋገጠ በኋላ ለአንድ ቀን እንኳ አብሮ ሊቆይ አልፈለገም እጮኛ ተብዬው። ከዛማ በኋላ ወንዶችን ማመን አስጠላኝ፣ ወንዶችን መውደድ ጠላው፣ ሰው ሁኜ መፈጠሬን ጠላው። ብቸኝነቱ አለ፣ በሰዎች መጎዳቱ አለ። ስንቱን ላስተናግደው ያለ እድሜ። ወንዶች ያደረሱብኝ በደል በቀላል የሚረሳና የሚተው አይደለም። ልጅነቴን ወጣትነቴን አሳጥተውኛል። በዝምታ ተውጬ ህይወቴን ብቻዬን እየኖርኩኝ ይሄዋለሁ በብቸኝነትና በስደት ትለናለች የዛሬዋ ባለ ታሪክ። ህይወት ይቀጥላል።